ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች፣ ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያለን የዛሬውን መረጃዎቻችንን እንደሚከተለው አዘጋጅተንላችኋል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የህወሓት ውሳኔ የፕሪቶሪያን ስምምነት ውድቅ የሚያደርግ ነው አሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት በክልሉ በተካሄደው ምርጫ የተቋቋመው ምክር ቤት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያን ስምምነት ውድቅ የሚያደርግ ነው ሲሉ ተችተዋል። ፕሬዝዳንቱ የሚመሩት ካቢኔና የመንግስት መስሪያ ቤቶች በመደበኛ ስራቸው እንደሚቀጥሉም ገልጿል። ሌተናል ጀነራል ታደሰ ወረደ ይህንን ያሉት ዛሬ ማክሰኞ ሚያዝያ 13 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ እንደሆነ የትግራይ ክልል ኮሚኒኬሽን ቢሮ የፌስቡክ ገጽ ላይ ያወጣው መረጃ ያመለክታል። ፕሬዝዳንቱ ከጦርነት በፊት የነበረውን መንግስት ወደ ቦታው እንዲመለስ መወሰን ለፕሪቶሪያው ስምምነት የሚያስገኘው ጥቅም እንደማይኖር ገልጿል። ፕሬዝዳንቱ ይህ ያሉበት ባለፈው ሳምንት የማዕከላዊ ኮሚቴ ስብሰባውን ያካሄደው ህወሓት የትግራይ ጦርነት ከመጀመሩ አስቀድሞ በ2012 ዓ.ም በክልሉ በተካሄደው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ካስታወቀ ከቀናት በፊት ነው። ማዕከላዊ ኮሚቴው ባወጣው መግለጫ የፌዴራል መንግስት ላለፉት 3 ዓመታት ትግራይ ክልል እያስተዳደረው ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም ውሳኔ ማሳለፉን ተቃውሟል። ጊዜያዊ አስተዳደሩ የተቃወመው የሉዓላዊነት ስልጣን ባለቤትነት እና የህዝብ ውሳኔ ሰጭነት መገለጫ የሆነውን የምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደሆነም ጠቅሷል። አሁን ግን 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ገልጿል። ምክር ቤቱ ከተቋቋመ በኋላ በፕሬዝዳንት ታደሰ ወረደ የሚመራው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም ያለውን ፍላጎትም አስታውቋል። ይህ የህወሓት ውሳኔ የፕሪቶሪያን ስምምነት የሚሽርና ጊዜያዊ አስተዳደሩን የሚያፈርስ ተደርጎ ተቆጥሯል። ዛሬ በዚሁ ጉዳይ ላይ አስተያየት የሰጡ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን መንግስት ወደ ነበረበት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያው ስምምነት ውድቅ የሚያደርግ እንደሆነ ተናግረዋል። ውሳኔው የተላለፈው የፕሪቶሪያው ስምምነት ፈራሚ በሆኑት ህወሓት መሆኑን ያስረዱት ሌተናል ጀነራል ታደሰ ወረደ ይህንን እርምጃ ተከትሎ ሊመጣ የሚችለውን ጦርነት እንደሚሆን መናገራቸውን ጽሕፈት ቤታቸው አስታውቋል። አማራጩ ጦርነት መቀበል ወይም ያለውን ሰላም በዘላቂነት ማስቀጠል እንደሆነ የተናገሩት ፕሬዝዳንቱ የጊዜያዊ አስተዳደሩን ስልጣን ለማስረከብ በሚደረግ ሂደት ውስጥ መጓተት ሊፈጠር እንደሚገባ ገልጿል። ከ6 ዓመት በፊት በተደረገው ምርጫ የተመሰረተው ምክር ቤት ማድረግ ውሳኔ ምን አይነት አዎንታዊ ወይም አሉታዊ ተጽዕኖዎች እንደሚኖሩ መመልከት እንደሚገባ መክሏል። ከዚህ ጋር በተያያዘ ለተፈጠረው ችግር መፍትሄ ለማግኘት መነጋገርና ተደራራቢ ውይይቶችን ማድረግ እንደሚያስፈልግ ገልጿል። ሌተናል ጀነራል ታደሰ ከ1 ዓመት በፊት ወደ ስልጣን የመጡት ከህወሓት የተለያዩ የቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የክልሉን መንግስት መዋቅሮች ከተነጠቁ በኋላ ነበረ። አሁንም ህወሓት የቀድሞውን ምክር ቤት እንዲመልስ እና አስፈጻሚ አካላት እንደገና እንዲዋቀሩ መወሰኑን ተከትሎ ተመሳሳይ ሁኔታ ሊፈጠር ይችላል የሚል ስጋት ተነስቷል። አሜሪካው ዲፕሎማት አምባሳደር ቲቦር ጌኒ የኢትዮጵያዊ ዝነኛ አቀንቃኝ ቴዲ አፍሮ ሙዚቃ እንዲያዳምጡ ለተከታታዮቻቸው ጥሪ ያቀረቡ። ኔጊ በማህበራዊ ሚዲያ ገጻቸው ኤክስ ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁሟል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ብሏል። አምባሳደር ኔጊ
በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረዥም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ አላቸው። ባለፈው ዓመት በመላው ዓለም ወደ 8000 የሚጠጉ ስደተኞች ሞተዋል ወይም የደረሱበት አልታወቀም ሲል የተባበሩት መንግስታት ስደተኞች ኤጀንሲ አስታወቀ። እንደ አውሮፓውያን አቆጣጠር በ2025 በዓለም ዙሪያ ወደ 8000 የሚጠጉ ስደተኞች የተሻለ ህይወትን ፍለጋ በአስጊ መንገድ ሲጓዙ መሞታቸውን ወይም ጠፍተዋል ሲል የዓለም አቀፍ ስደተኞች ድርጅት አይኦኤም ማክሰኞ ዕለት ባወጣው አዲስ ሪፖርት አስታውቋል። ኤጀንሲው የሰብአዊ መብት ምላሽ እና ማገገሚያ ክፍል ዳይሬክተር የሆኑት ማሪታ ሞይታ በጄኔቫ ለጋዜጠኞች እንደተናገሩት አሃዙ በዓለም አቀፍ ደረጃ አደገኛ ስደት እየተባበሰ መምጣቱን ያሳያል ብለዋል። በእስያ ከመቼውም ጊዜ በላይ የሞቱ ሰዎች ቁጥር ተመዝግቧል። በመቶዎች የሚቆጠሩ የሮሂንግያን ተወላጆችና አፍጋኒስታን ዜጎች ከተጎዱት መካከል ግንባር ቀደም ናቸው። ሞይታ ስደተኞች ጫና በግጭት፣ በአየር ንብረት ለውጥ፣ በስራ ቅጥር ፍላጎትና በፖሊሲ የተነሳ ተባብሷል ብላለች። ከመቀነስ ይልቅ በምትኩ እያየነው ያለነው የስደተኞችን መንገድ እየተለዋወጠ መሆኑን ነው ስትል ኃላፊዋ ተናግራለች። የዓለም አቀፍ የስደተኞች ድርጅት አባል የሆነችው አንድሬል ጋርሺያ በበኩላ ባለፈው ዓመት የተመዘገበው ሞት ከ2024 ጋር ሲነጻጸር ቅናሽ እያሳየ ሲሆን በወቅቱ የ9197 ስደተኞች ሞት መመዝገቡን ተናግራለች። የ2025 ዝቅተኛ አሃዝ ጥቂት ሰዎች ይሞታሉ ማለት አይደለም፣ ይልቁንም ተደራሽ የመረጃ እጥረትና በርካታ ጉዳዮችን የማጣራት ችግር መኖሩን ያንጸባርቃል ብለዋል። እንደ አይኦኤም ዘገባ የመካከለኛው ሜዲትራኒያን ባህር ገዳይ የፍልሰት መንገድ ሆኖ ቀጥሏል። በቤንጋል የባህር ወሽመጥ ለ3 ተከታታይ ዓመታት የሟቾች ቁጥር ማሻቀቡን ቀጥሏል። ከአፍጋኒስታን ለቀው የሚሰደዱ አፍጋኒስታውያን የሚጠቀሙባቸው የመሬት መስመሮች ገዳይ ከሆኑት የፍልሰተኞች መንገዶች መካከል መሆናቸውን ኤጀንሲው ገልጿል። የኢትዮጵያ ነዳጅ አቅራቢ ድርጅት በወረዳ ከተማዎች በሚገኙ የነዳጅ ማደያዎች ነዳጅ እንዳይሸጥ ክልከላ መጣሉን ዋዜማ ሰምታለች። ድርጅቱ በዞን ክልል ከተሞች የሚገኙ ነዳጅ ማደያዎች ብቻ ነዳጅ እንዲሸጡ ውሳኔ ያስተላለፈው በወረዳ ከተሞች በሚገኙ የነዳጅ ማደያዎች የሚታየውን ከፍተኛ ህገወጥ የነዳጅ ሽያጭ ለመቆጣጠርና የነዳጅ ብክነትን ለመቀነስ መሆኑን ዋዜማ ያነጋገረቻቸው ምንጮች ገልጸዋል። ውሳኔው የተላለፈው ከቀናት በፊት መሆኑን ያስታወሱት ምንጮች በዚህ ምክንያት በበርካታ የወረዳ ከተሞች በአጭር ርቀት የሚሰሩ ተሽከርካሪዎች፣ ባጃጆች እና ሞተር ሳይክሎች ለከፍተኛ ችግር መገለጣቸውና ገሚሶቹም ሙሉ ለሙሉ ስራ ለማቆም መገደዳቸውን ነግረውናል። ነዳጅ አልፎ አልፎ በሚገኝባቸው የዞን ከተሞችም ቢሆን ተሽከርካሪዎች ነዳጅ ለመቅዳት ከ3 እስከ 5 ቀናት ተራ እንደሚጠብቁና በነዳጅ እጥረት ሳቢያ ነዳጅ ሳይቀዱ የሚመለሱባቸው በርካታ አጋጣሚዎች መኖራቸውንም ዋዜማ ያነጋገረቻቸው ግለሰቦች ገልጸውላቸዋል። ፓኪስታን በድርድሩ ኢራን መሳተፏ እንዳልተረጋገጠ ለመጀመሪያ ጊዜ በይፋ ገለጸች። በአሜሪካና ኢራን መካከል ይደረጋል ተብሎ በሚጠበቀው ሁለተኛ ዙር ንግግር ተህራን እንደምትሳተፍ እስካሁን በይፋ አለማሳወቋን የአሸማጋዩ አገር ፓኪስታን ገልጻለች። የፓኪስታን መረጃና ብሮድካስት ሚኒስቴር አያቶላህ ታረር እንደተናገሩት ፓኪስታን እንደ አሸማጋይ አገርነቷ ከኢራን ጋር ያልተቋረጠ ግንኙነት እያደረገች እንዲሁም የዲፕሎማሲና የንግግር መንገድን እየተከተለች ነው በማለት ገልጿል። አሜሪካና ኢራን የደረሱት የ2 ሳምንት ተኩስ አቁም በነገው ዕለት የሚጠናቀቅ ሲሆን ፕሬዚዳንት ዶናልድ ትራምፕ ተደራዳሪ ቡድናቸውን ወደ ፓኪስታን እንደሚልኩ አስታውቋል። የተኩስ አቁሙ ጊዜ ከመጠናቀቁ በፊት ኢራን በድርድሩ እንደምትሳተፍ ውሳኔ ማሳለፏ ወሳኝ መሆኑን የፓኪስታኑ ሚኒስቴር ተናግሯል። ሚኒስትሩ በኤክስ ገጻቸው ባወጡት መግለጫ
ፓኪስታን የኢራን አመራሮች በሁለተኛው ዙር ድርድር እንዲሳተፉ ለማሳመን ከልብ የመነጨ ጥረት አድርጋለች። ይህም ጥረቷ አሁንም ቀጥሏል ብሏል። ሁለተኛው ዙር ድርድር የመካሄዱ ነገር ካለው የሳምንት መጨረሻ አንስቶ በእንጥልጥል ላይ እንደሚገኝ ሲሆን አሁን ፓኪስታን የሰጠችው መግለጫ ንግግሩ የሚካሄዱ ጉዳዮች በኢራን እጅ እንደሚገኝ አውቅና የሰጠ ነው። ፓኪስታን ኢራን የመሳተፏ ነገር አለመረጋገጡን በይፋ ስታሳውቅ ይህ ለመጀመሪያ ጊዜ ነው ተብሏል። ኢራን ከአሜሪካ ጋር ድርድር የምታደርግ ከሆነ ንግግር ውስጥ የምትገባው እጇን ቃታው ላይ አድርጋ እንደሚሆን ነው። መከላከያ ኃይሏ ሙሉ ዝግጁነት እንደሚኖረው የአገሪቱ መንግስት ቃል አቀባይ ተናገሩ። ከመንግስታዊ ዜና ወኪል ኢርና ጋር ቆይታ ያደረጉት ቃል አቀባይዋ ፌጤማ ሙሃጀር ኢራን በፓኪስታን ዋና ከተማ ኢስላማባድ በሚካሄደው ቀጣይ ዙር ድርድር ተሳተፍ እንደሆነ ማረጋገጫ የሚሆን ማስተባበያ አልሰጡም። ከፊት ለፊታቸውን ሁለት ስትራቴጂካዊ መንገዶች አሉ። የመጀመሪያው የጦርነት ስትራቴጂ ነው፣ ሁለተኛው ደግሞ የዲፕሎማሲ ስትራቴጂ ነው ሲሉ ለዜና ወኪሉ ተነግሯል። የኢራን ተደራዳሪ ቡድን በብሔራዊ ጥቅም ላይ ቅንጣት እንኳን አያመቻመችም ብለዋል። ቃል አቀባዩ ይህንን የሀገሪቱ መንግስት አቋም የገለጹት ሁለተኛው ዙር ድርድር ይካሄድ እንደሆነ ማረጋገጫ ባልተገኘበት ሁኔታ ነው። ተደራዳሪ ልዑካቸው ዛሬ ወደ ፓኪስታን እንደሚልኩ ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጪ አማራጭ የላትም ብሏል። በነገው ዕለት የሚጠናቀቀው የሁለት ሳምንት ተኩስ አቁም የማራዘም ፍላጎት እንደሌላቸው አስታውቋል። የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች ለዛሬ የያዝንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥሉት መረጃዎቻችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁን እንዳይለየን እያልን በሚቀጥለው እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም ጊዜ